ዲሴምበር 24 የዕለቱ መልእክት ርዕስ የምስራች። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። የሉቃስ ወንጌል ምዕራፍ 2 ከቁጥር 10 እስከ 14። ኢየሱስ ሲወለድ ከሩቅ ምድር ሰብአ ሰገልን እንዲሁም ከቅርብ እረኞችን እንዲሁም ከሰማያት ብዙ መላእክትን ለምስራችን እንዲሰባሰቡ ያደረገ መለኮታዊ ሁነት ነው። በኢየሱስ መወለድ አማካኝነት ምስራቹ ለሕዝብ ሁሉ የደረሰ ብስራት ነው። በመላእክቱ የምስራች ቃል ውስጥ አንደኛ ታላቅ ደስታ እንደሆነ፣ ሁለተኛ የሚጠበቀው መሲህ እንደተገለጠ፣ ሶስተኛ የመሲሁ ማንነት እንደተበሰረ፣ አራተኛ የመሲሁ ተልእኮ መድኃኒት ለመሆን መምጣቱ፣ አምስተኛ መላእክትና ሰዎች እግዚአብሔርን ማመስገናቸው፣ ስድስተኛ በዝማሬ ውስጥ የመሲሁ መምጣት፣ ለሰው በጎ ፈቃድና ለምድር ሰላምም መታወጁ፣ ሰባተኛ ክብር ለእግዚአብሔር በአርያም መቅረቡ የምስራቹ ዋና መልእክት ነው። መላእክት እግዚአብሔር ፍጥረትን በፈጠረ ጊዜ በዝማሬ አመስግነዋል። መጽሐፈ ኢዮብ ምዕራፍ 38 ቁጥር 6 ቃል ሥጋ ሲሆን በቤተልሔም ተገኝተው አመስግነዋል። የሉቃስ ወንጌል ምዕራፍ 2 ቁጥር 13። እንዲሁም አንድ ኃጢአተኛ ንስሐ በሚገባበት ሰዓት በሰማይ መላእክት ዘንድ ታላቅ ደስታና ምስጋና ይሆናል። የሉቃስ ወንጌል ምዕራፍ 15 ቁጥር 10። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት ሁነቱ ከላይ በተቀመጠው አሳብ መሰረት መታየት ሲገባው፣ ዛሬ ላይ ግን እየሆነ ያለው ክርስቶስን ማዕከል ከማድረግ ይልቅ ጣፋጭ መብላትና መጠጣት ብቻ ሲሆን፣ የመብራቶች ትዕይንት፣ የስጦታ መለዋወጥ፣ ቤትን በአዳዲስ ዕቃዎች ማስጌጥ ብቻ ሆኖ ክርስቶስ የመጣበትን ዓላማ በዘነጋ ልብ ዓለም በዓል እያደረገች ይታያል። ለኛ ግን የምስራቹ ከኃጢአት ወደ ጽድቅ፣ ከሞት ወደ ሕይወት፣ ከባርነት ወደ ልጅነት በክርስቶስ የተሻገርንበት መንገድ ስለሆነ በክርስቶስ ኢየሱስ ደስ ይለናል። ታላቅ ደስታ የምስራች